ሃይ ጋይስ እንዴት ናችሁ? እንዴት ዝግጅት እያልኩኝ ነው። ዛሬ ማዘርስ ዴይ ነው። እናቴ ልጃት ልወጣ ነው። ገስዋት እሷ ከኢትዮጵያ ምግብ ቀጥሎ የምትወደው ሱሺ ነው እና ሱሺ ሬስቶራንት ይሻት ልሄድ ነው ማለት ነው። ደስ ይላል እኮ። በዚህ አጋጣሚ ደግሞ ቁጭ ብለን የወዳችንን እያወራን እንጆይ ፍቅራችንን እየተገላለጽን ከእናቶቻችን ጋር እግዚአብሔር ይመስገን ላደረስከን ለሰጠህን። ሁላችሁም ዛሬ ከእናቶቻችሁ ጋር እንጆይ አድርጉ። በመላው ዓለም ላላችሁ ኢትዮጵያኖች እንዳለ እንኳን ለእናቶች ቀን አደረሳችሁ እላለሁ። አሳያችኋለሁ የት እንደምንሄድ። እሺ ላቭ ዩ። እሺ ሃፒ ማዘርስ ዴይ የኔ እናት፣ እንኳን አደረሰሽ። ወይኔ እንዴት እንደምታምሪ ጋይስ። እናቴ እኮ ልጃገረድ፣ በቃ ገና ልጃገረድ። ገስዋት ይሄ መኪና የማን ነው? የማን ናት እቺ? እቺ አንቺ ናት? እስቲ ከፈት አድርጊ፣ ክፈቺ። ሃፒ ማዘርስ ዴይ። እናታችሁ በህይወት እስካለች ድረስ የእሷን ደስታ አስደስቷት። ማይ ጉድነስ ፕሪንሰስ that's yours። እና እዚህ መጣን ሱሺ ባር እና አፒታይዘር አዘዝን። እዚህ መጣንና ከዛን ይኸውና እንግዲህ ታውን ይባላል። እየጨፈለቀችው ይኸው በደንብ አድርጋ አደበላለቀችው ማለት ነው። በጣም ይጣፍጣል። ቤቱ ደግሞ በጣም ነው የሚያምረው። ኦሪጂናል የጃፓን ቤት ነው እና ቆንጆ ነው በጣም። ምግቡ ሁሉ ነገሩ ይጣፍጣል። በጣም ጥሩ ጊዜ አሳለፍን። በጣም ሳቅን፣ የወዳችንን ተጫወትን። ደስ የሚል ጊዜ አሳለፍን። እንግዲህ ለሁላችሁም ሃፒ ማዘርስ ዴይ ብለናል እና ያው ሱሺውም መጣ። እንግዲህ በጣም ብዙ ጥሩ ጊዜ አሳልፈናል። እንግዲህ የዓመት ሰው ይበለን ብለናል። ባይ